ምን እያለ ነው? በደንብ ስሙት። I'm damaging my body when I drink like this. When I drink while standing, the water just goes straight down without getting filtered. Then that unfiltered shit goes straight into my kidneys, causing them damage. It slows down your nervous system, making you literally more stupid. It now thinks it's in danger and so it absorbs even less nutrients. It puts your bones and joints at risk. ሰሞኑ ሁለት ቪዲዮዎች ላይ ሪፖርት አድርገው ካስጠፉብኝ በኋላ አካውንት ሄደን አይደለም። በደንብ ኮፒ ሊንክ እያረጋችሁ ግን እናንተ አክሙት። ጀለስ እያለ ያለው እንግዲህ አንድ ሰው ውሃ ቆሞ ሲጠጣ ያለምንም መጣራት ወደ ሰውነቱ ይገባና ኩላሊቱን ይጎዳዋል። እንደዚሁም የአእምሮ ዝግመትና የመገጣጠሚያ አካሎች ላይም ትልቅ ጉዳት ያደርሳል እያለ ነው የሚገኝ። ውሃ ቆሞ መጠጣት በጤና እጅግ በጣም የተጠላ መሆኑን ሳይንቲስቶች አረጋግጠዋል፣ ደርሰውበታል። እናም ቁጭ ብሎ መጠጣት እጅግ በጣም የተመረጠ ነው። ይህ አይደለም ያስገርመው ሀቢቢ። ነብዩ ሰለላሁ ዐለይሂ ወሰለም ከ1400 ዓመታት በፊት ሰሂህ ሙስሊም 2026 ላይ እንግዲህ አቡ ሁረይራ እንዲህ ሲል ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ሰው ቆሞ እንዳይጠጣ ከልክለዋል። ቁጭ ብሎ እንዲጠጣ እንደዚሁም የተወደደ መሆኑ ቁጭ ብሎ መጠጣትን ነግሮናል። የኛ ነብይ ዶክተር ነበሩ ስንል ዝም ብለን አይደለም። ሰለላሁ ዐለይሂ ወሰለም። ኮሜንት ላይ ሁላችሁም ሰላዋት እያወረዳችሁ ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ።